በቃ ልጅቷ አርግዛለች ማለት ነው። ማታ አርግዛለች። በቃ አርግዣለሁ አለችኝ። ስለዚህ ደግሞ አዎ ከኔ ስለዚህ በቃ እኔ ደግሞ ይቀልድክብኝ ነው ሚኮ። ምንድነው የምቀልደው? ምንድነው ላ ነገር አዘጋጅታ አርግዛለች ለማለት ነው እኮ ያዘጋጀሁት የመጨረሻ ቀን ስለሆነ ነው። ምን ማለት ነው? ምን ማለት ነው ይሄ? አርገዘች እኮ ነው እያልከኝ ያለው። እያዳመጥከኝ ነው እኮ። ታዲያ ምን ላድርግ? በጣም ተሳፍራለች። አንጀሩት ከዛ ስፕራይት ነው እንጂ ተጠቀሚ ስፕራይት ስለኔ የማያውቀው ነገር የለም ምናምን። አያችሁ ጋይስ፣ እኔ እንደዚህ ነኝ። እውነት እኔ እንደዚህ ነኝ እና ምን ልላችሁ ነው? እኔ ፈነዳ ንፋስ ምናምን አፈነዳው ጌታ ማርያም እና እኔ ዝም ብዬ እንደዚህ ነኝ። ይሄ የመጨረሻ ቀናችን ሊሆን ይችላል ማለትማ እኔና አንቺ የመጨረሻ ቀናችን ሊሆን ይችላል። ያው ለቤተሰቦችም አልነገርኩም። ከአንቺ እኩል ነው እነሱ የሚሰሙት። የመጨረሻችን ቀን መሆን ይችላል ስልሽ ድንገት ባላሰብኩት መንገድ የሆነ ሰዓት ላይ የሆነ ነገር ተፈጥሮ ነበርና ያ ነገር አሁን ወደ ህይወቴ መጣ እና ህይወቴን ማለት የምደብቀው ነገር ነበር ማለት ነው። እኔም ያ ነገር ይፈጠራል ብዬ አይደለም ያን ነገር አላሰብኩትም በሰዓቱ። ሰላም ውድና የተከበራችሁ የማይኮ ቤተሰቦች እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ባላችሁ በሰላማችሁ ብዝት ይበልኝ እያልኳችሁ ዛሬ በጣም ደስተኛ ሆኛለሁ። ያ ደስተኛ ለምን ሆንክ ካላችሁ ደግሞ ምክንያቱም እናንተ ናችሁ። ሁሌም የደስታዬ ምንጭ ማለት ነው። ትላንትና ወዲያ በለቀኩት ቪዲዮ በጣም ደስተኛ ሆኛለሁ። ኮሜንት እያየሁ ነበር። ቪውም አሪፍ ነው ማለት ድሮ ላይ ከሚታየው አሁን ይታየው ቪው አሪፍ ነው እና ምን ልላችሁ ነው፣ ላመሰግናችሁ ነው አንደኛ ነገር የመጣሁት ማለት ነው። ሁለተኛ ነገር ደግሞ ያው ሞራል ሆናችሁኝ እየናፈቃችሁኝ ስለሆነ ቶሎ በራሴ ቤት ለመምጣት እየሞከርኩኝ ነው ማለት ነው። ዛሬ ምንድነው እሱ ከስር የሆነ ነገር እናያለን እያላችሁ ነው። አዎ እያያችሁ ነው የምላችሁ፣ እያያችሁ ነው። ዛሬ በጣም ደስተኛ ሆኛለሁ። ደስተኛ የሆንኩበት ምክንያት ደግሞ ዝም ብዬ ያቅሜን ትንሽ የሆነች ነገር አዘጋጅቻለሁ። አሳያቸው ካሜራማንና እንደምታዩት ትንሽ ኬክ አለ፣ ሀባብ የምትወዱ ሙዝ፣ እዚህ ጋር ቸኮሌት አለ፣ ኮካ አለ፣ ስፕራይት አለ፣ ቆንጆ ትራሶች አሉ እና ላይክ እንደዚህ እንደምታያቸው እዚህ ጋር ደግሞ ቆንጆ ዶናት አለ። ባይዘዌ ስመጡ ለእናንተም እንደዚህ አይነት ሰርፕራይዝ አዘጋጅላችኋለሁ ማለት ነው። ሰርፕራይዝ ላረጋት ነው። ማንን ካላችሁ ደግሞ ሩታን ጠርቻታለሁ። ደውዬላት ምናምን ነኝ ዛሬ እፈልግሻለሁ፣ ደስ የሚል ጊዜ እንድናሳልፍ ፈልጋለሁ፣ ሰፈር ያለነው መናፈሻ ነኝ ብያት ላይክ እንደዚህ በአማረ ሁኔታ ትንሽም ቢሆን ቆንጆ ነገር ሰርቻለሁ ማለት ነው። ስመጣ ተወድደው አትወደደው በቃ ብቻ ላይክ የሆነ ነገር አለ አይደለ? እንደዛ አይነት ነገር ነው ያሰብኩትና እንደዚህ አሳምሬ ምናምን ነገር ትንሽ ጌታን እንቅልፉላ አለ አይኔ ላይ አልተኛውም። ላይቭ ላይ ነበርኩኝ ትላንትና። ከዛ ከላይቭ ምናምን ነገር ወጣሁኝ። ሜዲ ያለብኝ ቦታ ነበርኩኝ። እዛ የፈጠነ ሄድኩልሽና የፈጠነ እጄ የፈጠነ ጨረስ አድርጌ ቤተሰቦች ይሄን ነገር ማድረግ አለብኝ ብዬ ስላሰብኩኝ መጥቻለሁ ማለት ነው። እና በቃ ብታይ በቃ ኬኩ ሲጣፍጥ አባባይዘው በጣም ነው የምወደውና ብላው እያለኝ ነው። ግን እሷ ስትመጣ አብረን እንበላለን እያለ ነው። ቤተሰቦች እናንተም እያያችሁ ዛሬ እያስጎበኛችሁ እየተጎራረስን እንበላለን ማለት ነው። ያው ያለው ነገር ይሄ ነው እና በዚህ አጋጣሚ ቲክቶክ ስላችሁ ነበር። ቲክቶክ ላይ ማታ እኔ ጋር መምጣት የምትፈልጉ ቤተሰቦች ምትናፍቃችሁ ምናምን ነገር ቲክቶክ ላይ መምጣት ትችላላችሁ ማለት ነው። ሚኮ 7C ብላችሁ ሰርች ስታደርጉ የቲክቶክ ዩዘር ኔሜ ነው ማለት ነው። ፎሎ አርጉ፣ በዛው ቲክቶክ ላይም ፎሎ አርግታችሁ አብራችሁኝ አግዙኝ ማለት ነው። ሞራሉኝ ማለት ነው። ልክ ዩቲዩብ ላይ እንደዚህ ሞራል እንደሆናችሁኝ ቲክቶክ ላይ መጣችሁ ሞራሉኝ ማለት ነው። እና ቤተሰቦች ሩታን እየጠበቅናት ነው። እንደውላታለን። ደውለን የት እንደደረሰች ምናምን ነገር እንጠይቃታለን። ከዛ ስመጣ ሰርፕራይዝ ነው እናደርጋለን። ደስታ ነው ተጫዋች እና ረድ እያለን ቆንጆ ጊዜ እናሳልፋለን ማለት ነው። እስከዛ ድረስ ይሄ ቤት እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያረጋችሁ የኔ ምርጥ ቆንጆ ፋሚሊዎች
እንገዝግሰው እላቸዋለሁ። ትናንትና 1000 ታይቷል፣ ዛሬ 2000፣ ነገ 3000፣ 4000፣ 5000 እያለን አሪፍ ደረጃ እንደርሳለን ማለት ነው። ከማን ጋር? ከእናንተ ጋር። ግን የእናንተ ጥረት ወሳኝነት አለው። ምክንያቱም ለአንድ ሰው እናንተ ሼር በምታደርጉ የአንድ ሰው ደግሞ ለሌላ ሰው ሼር ያደርጋል ማለት ነው እና እንደዚህ እያልን እየተጋገዝን ምን እናደርጋለን ማለት ነው? እናድጋለን ማለት። ስለዚህ ቤተሰብነት ለመቼ ነው? አብሮ መሆን ለመቼ ነው? ይሄን ጊዜ ካልሆነ ማለት። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን እንደሆናችሁ አሳዩኝ ማለት ነው እና ላይክ ዛሬ ይሄን ይመስላል። እንደውላት ካሜራማን ስልክ ስጠኝ እስቲ አንዴ ስልክ እንቀበልና እንደውላት። ከዛ በኋላ ልክ ስንደውላት የት እንደደረሰች እንጠይቃታለን። ቤት በኩል እንደመጣ ምናምን ፊክስ እናደርገዋለን ማለት ነው። አንዴ ልደውልበት። ባይዘዌ ይሄ ሀሳብ ሼር ነው ካሜራማን ጋር ማለት ነው። ንፋስ አለ ጋይስ፣ በጣም ንፋስ አለ ታውቃላችሁ። ንፋስ ይደራ። ሄሎ ወይ እየጠበኩሽ ቆየሽ እኮ። ቆየ መጣ ነው እየገባሁ ነው። ትጋነክ እሺ ስገቢ ይኸውልሽ ባለፈው ያገኘሁሽ ቦታ አለ አይደለ? በግራ በኩል በዛኛው በኩል አድርገሽ በፊት ለፊት ጋር ስመጪ ውስጥ ነኝ ያለሁት። ኦኬ እሺ በቃ ያለው እሺ ቁጭ ብያለሁ። እየገባሁ በቃ በግራ በኩል ቶሎ ነኝ። እሺ መጣ። እሺ ሳቂልኝ አሃ ደስታዬ ነው ጭንቀቴ መንፈሴ እንዲነቅልኝ ሳቂልኝ አዎ ሳቂልኝ እያለን ስመጣ ሳቂልኝ ላታለን ማለት ነው። ዝም ብላ ትምጣ ነው አይኗን ያዛት አይኗን ትይዛታለህ። እዛ እንታረጋለን እንደዛ እናድርግ ጋይስ። ስመጣ እዛ ጋር ሄዳ አይኗን ይዛት ትመጣለህ። ዝም ብለህ ካሜራውንም ይዘው ሄድና ቀስ ብላ አይኗን ያዛትና ይዛት መጥተህ እዚህ ጋር ስትደርስ ሰርፕራይዝ አድርጋት ትምጣ። እንደዚሁ በቃ እንደዚሁ ትምጣ ጋይስ። እንደ ሰርፕራይዝ እንዳትወፍ ቤተሰቦች እንዳያዩት ነው። እሺ ልክ እዛ ጋር ስትደርስ ካሜራውን ወደ እሷ ታደርገዋለህ። አባቡ እዚህ እስቲ እንቅመሰው እስቲ እንቅመሰው። ባይዘው አባባ አሪፍ ነው ይባላል። ከሚኪ አይባልጥም እንጂ ስጣፍጥ ጠው ቻሮጊት አመጣ ምን ጋይስ መታለች ማለት ነው። ሩታ ፊትና ካሜራማን ልክ ወደዛ ስደርስ ወደሱ አድርጎሽ እንዴት ነው የምትሄደው? አሮጊት እኮ ነች። ከመናና አቤት ሪአክሽኗን እንደሆነ አሳያቸው ለካሜራማን እዛው ጋር ግን እጃችሁን ወቸው በስመ አብ ወልድ መንፈስ ቅዱስ ጋይስ። ወይኔ ዌልካም መጣች ጋይስ። ካሜራ እዛ ጋር ቤተሰቦች አሉ እና ዛሬ ዝም ብዬ ከቤተሰቦች ጋር ወራውና ዝም ብዬ እንደዚህ ህግ ጠበቅሽ። ሰላም ባች ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? በጣም እየበዛብኝ ነው ሰርፕራይዝ ነው እየበዛብኝ ነው። ልገሉኝ እያሰባችሁ ነው መሰለኝና ደስ ይለኛል፣ ግን አልጠበቅኩም። ታውቃለህ ዝም ብለህ አንዳንዴ እናንተንም እንኳን ጠበቃችሁኝ በሰላም ሰርፕራይዝ ታርጉ። ጎበዝ ናችሁ፣ የእውነት ጎበዝ ናችሁ። እንትን ነበር ላይክ ፍኛ ምናምን ነበር። ጌታን ፈንድቶ አለቀ። ዝም ብሎ ዱአ አሁን ራሱ ይመጣሽ እዚህ ጋር አፍኛው ነበር እንደዚህ። ከዛ ፈነደ። ነይ ቁጭ በይ። ምን አለ ደግሞ ዛሬ በቃ ዝም ብሎ አለ አይደለ ጥጋጥኝ ዝም ብዬ ላይክ ሩታን በቃ ደስ አለኝና ከዛ በኋላ ደስ ሲለኝ ላይክ ኬክ እንደምትወጂ አውቃለሁ፣ ዶናት እንደምትወጂ አውቃለሁ፣ ቺን ቸኮሌት እንደምትወጂ አውቃለሁ። ከዛ ስፕራይት ነው እንጂ የምትጠቀሚ
ስፕራይት ስለኔ የማያውቀው ነገር የለም ምናምን አያችሁ ጋይስ እኔ እንደዚህ ነኝ እውነት እኔ እንደዚህ ነኝ እና ምን ልላችሁ ነው እኔ ያና ፈንድተጨርስ ፈነዳ ንፋሱ ምናምን አፈነዳው ጌታ አይ ጎበዝ ሰርፕራይዝ እንታረክስ ጌታ ማርያም እና እኔ ዝም ብዬ እንደዚህ ነኝ እላቸዋለሁ ጋይስ በፍቅር ሊገለኝ ነው እንዴ ምን ትላላችሁ ለቆንጆ ለሩት ለቆንጆ ያለች ቆንጆ ኬክ ነው እኔ ካላጎር ስለምንቆርስ አንተ አታጎርሽኝማ እምቢ አልሽው ነው ላጎር ስለምን እንዴ እኔ ያመጣሁትንም ታጎርሽኝ ሸጉርተኝ እኔ ያመጣሁትንም ታጎርሽኝ እንዲቻለን አይቻልም ደብረሽ አልፈልግም ራስን የሚጎርሰው አይደለም ጌታ ታጎርሽኝ ነው አው ጎር በልሽ አይደለም ጌታ አይሆንም ማርያም አታያዘኝ አይሆንማ ጌታ እኮ ታጎርሽኛ ሚኮ አይሆንም ታጎርሽኝ አረ እጄና አታያዘኝ ታዲያ እንደዚህ ነው ማለት ነው እጥረት ከይና እንደንካ ሆዳ እንደዚህ ደረጋ ወዳም ሆኜ ሳይሆን ቾኮሌት ኬክ በጣም ነው የምወደው ጌታ ስለዚህ ላጉርስሽ ማለት ነው ማለት ነው እውነት ላጉርሽ እኔ ቀደም እኮ አውቄ ቤተሰቦች ኧረ ለቂ ኧረ እንደዚህ አድርጊ በይ እንደዚህ አድርጊ በይ እንዴት ነው እንደዚህ አድርጊና እንዴት ነው እንደዚህ ያያችሁ ነው በደል እየደረሰብኝ ነው ምንም ጋይስ ባይዘው አባ በጣም ነው የምወደው ነው ጌታ እኔ ቾኮሌት ኬክ እናልበላ ያደረገው ሰው አባ ወዳለሁ ያለ ሊበላ ነው ጌታ ጋይስ በጣም ነው የምወደው ነው እና በዚህ አጋጣሚ አባብ ጋብዙኝ በጣም ጌታ አይ እሺ አንዴ ላይ እሺ መጣጥከው እኮ አይኔ አልድም አባብ እኔ አልድም በላም ነው ቾኮሌት በቃ አያስፈልግም ጋይ ባይው ሆዳም ነኝ ገኛ በምግብ ማን ይደራደራል ቤተሰብ ኧረ በስመ አብ እኔ አልችላትም እኮ ዝም ብላችሁ ነው እንጂ እናንተ አይ ቾኮሌት ኬክ ወዳለሁ አያቱታ ቾኮሌት ኬክ ነው አይ ቲንክ ይሄ ቫኒላ ያ እንቀመሽ ውስጥ እሱን ራሱ ያ ይታ እንቀመሽ ካሜራማን እንግዲህ በኋላ ትበላለህ አጉርስ ነው እንጂ ካሜራማን ግን በጣም ጣፍጦ ቤታ አጉርስ ነው አላጉርስ ነው ያ ይጉረስ አሁን አይበላም አይወድምስ ያ አንቺ ተጋብረሽ ጉረሽ እንጂ ምን ይችላል እጄ ከዚህ በላይ አይታጠፍም እሺ እንጂ ጌታ አታወርጅኛ አባቡ ላስቀምጠው ያራሱ ጉዳይ ላስቀምጠው እንዲያው በግድ አልፈልግም እንኪ ና ካሜራማን ላጉርስ እናንተ ጌታ በጣም ይጣፍጥ ና ካሜራማን አይደለም ነው ጌታ ና ላጉርስ ና ይዞ ና ጠጋ ብለህ አሳያቸው በዛው ና ፋሚሊ ነው እንብላ ጌታ ቀረበ እናንተ ግን ነው እንብላ ጌታ ነው እሱ ቀረበ ጠገበ አዚጋ እንትን አለ ምትጁ ሆዳ ፎገስ ነው ስፕሬይ ልክፈትልሽ አይ እዚህ ጋር ነበር ጠርገን ነበር ረግልኛ የለም ማያቸው አያ ተነበውን ግን ጠርገን አባወራን ተፈተነ ላስላሳ ሲኔ አይበዛም እንዴ ኦይ ሌላ ዓለም ያኔ ነገር ነው የሚያምረው ቤተሰብ እንዴ ጌታ ሌላ ዓለም ጋይስ የሚገርም ቀን ጌታ የሚገርም ቀን ማለት ላይክ ስላችሁ የሆነ አንዳንዴ እንዴት ነው እንደዚህ አንጆሪ ታውቃላችሁ ከቤተሰብ ጋር ምናምን ከምትወዱት ሰው ጋር
ምናምን ነገር ጌታን በቃ ዛሬ የሆነ ደስ ይላል ምናምን በቃ ውስጤ ይሄንን ነገር አርጋለኝ አረኩኝ እና ካሁን በኋላ እኔ ማለት ለእናንተ ምንም የምደብቃችሁ ነገር የለም። በቃ የተሰማኝን ነገር አደርጋለሁ፣ የምፈልገውን ነገር አደርጋለሁ፣ የምጠይቃችሁ ጥያቄ ካለ ጠይቃቸዋለሁ እና ከእናንተ ጋር እንደዚህ መሆን ነው ፈልገው እንደ ቤተሰብ ማለት ነው። ስለዚህ ኧረ አንቺ ቢያንስ አውሪያቸው በእናትህ ዝም ብለሽ አጠቅጥቂ እንዲህ አርቦሽ ነው የመጣሽው እና አርቦኛ ብትኝ እኮ ምግብ ጋብዝሽ ነበር። አልጋበዘኝም። ጋብዝሽ ነበር ነው ያልኩት። እኔ ልጋብዝሽ አላው እማሽ ጋብዝሽ ነበር። አረው በጣም የሚገርም ጌታ ሰው ልጅ እኮ እቺ ነገርማ ጣፍጣለች። ዝም ብዬ ማታ ምሳ በልተሻለች ማለት አይ ነው ምሳ እንደምበይ እርግጠኛ ነበር። እሱ አጣርፎን ይጠራኝ ጋይስ ምሳ እንደምበላ እርግጠኛ ነበር። ምክንያቱም ላንች አቤት አቀሽ ታሳምሪቶ ግርማ ነው ላሻንጉሊት ትራስ ነው ባይዘው ይገዛውለት እውነት ላሻንጉሊት ትራስ ይሆናል። እውነት ይመቸዋል ይኩል ላንቺ አይሆንም። ታፈነጃለሽ አምጪ አይሆንም ላንቺ ጌታን አምጪ እመታለሁ አምጪ አይሆንም ላንቺ አይሆንም በቃ ታፈነዳለሽ ጋይስ። እቺ በጣም ወፍራም ነች ጋይስ እና ታፈነዳለች እና ጋይስ ዛሬ ባይዘዌ ምን አለ መሰላችሁ አንደኛ በእውነት ስጣፍጥ ግን ቸኮሌት ይባረክ ጌታ ቸኮሌት ኬክ ሞክሩ እውነት ትችላላችሁ ነው የምላችሁ። እኔ በጊርኩበት በዘና ማይቆጥ ማይሳለች ነገር ቢኖር እሱ ነው። አላቃስ ባሪት ይደባል የትም አይደብም ፍቅስ ነው። አላቃስ በልበልታ እንደዚህ የሚጣፍጥ ነገር አለ በቤታችሁ? አንድ አበባ የሚጣፍጠኝ ነገር የለም። እኔ ያለው አጣፍጥ መጣጣች ባይዘዌ አንድ ነገር ልነግርሽ ዛሬ ማለት ልናገር ቁም ነገር ልናገር ነው። ምንድነው? እና ቁም ነገሩ ምንድነው? አንድ ምነግርሽ ነገር አለ። ምንድነው? ማለት በቃ ምንድነው መሰለሽ ያላሰብኩት ነገር ተፈጠረ እና በቃ ይሄ የመጨረሻ ቀናችን ሊሆን ይችላል። ማለትማ እኔና አንቺ የመጨረሻ ቀናችን ሊሆን ይችላል። ያው ለቤተሰቦችም አልነገርኩም። ከአንቺ እኩል ነው እነሱ የሚሰሙት። የመጨረሻችን ቀን መሆን ይችላል ስልሽ የሆነ በቃ ድንገት ባላሰብኩት መንገድ የሆነ ሰዓት ላይ የሆነ ነገር ተፈጥሮ ነበርና ያ ነገር አሁን ወደ ህይወቴ መጣ እና ህይወቴን ማለት የምትደብቀው ነገር ነበር ማለት ነው። እኔም ያ ነገር ይፈጠራል ብዬ አይደለም ያን ነገር አላሰብኩትም በሰዓቱ። ግን የሆነ ሰዓት ላይ ተበሳጭቼ ምናምን ነገር ያደረኩት አሁን ላይክ አንድ ካንቺ ላይ ርቀኝ ነው። ሁለተኛ ነገር ደግሞ ስልሽ እኔ እሱን ነገር ደግሞ ያው አምኜ መቀበል ስላለብኝ ኖ ወደ ውጭ ምናምን ሄድ አይደለም እውነት ስሪስ ነው። ወደ ውጭ ምናምን ሄድ ሳይሆን የሆነ ሰዓት ላይ ማለት ከኔ ጋር ትንሽ አብረን ጊዜ እያሳለፍን ነበረች ልጅ ነበረች እና በዛ መሀል ያልሆነ ነገር ተፈጠረና አሁን የሚሰማው ትላንትና ነው። ከዛ በቃ ደስ የሚል ጊዜ የመጨረሻ ጊዜ ከሩት ጋር አሳልፈን ዛሬ መጣሁኝና የመጨረሻ ቀን ማለት ያው ካሁን በኋላ ካንቺ ጋር እንደዚህ አይነት ቀኖች ላናሳልፍ እንችላለን፣ እንደዋወላለን ምናምን፣ ግን እንደዚህ አይነት ቀኖች ላናሳልፍ እንችላለን። የምር ነው ስሬስ ጌታ እና ስልሽ መወሰን ያለብኝ ነገር ነውና አይደለም ታውቀዋል። አይ ጌታን እያልክ ነው የታወቀ ነገር ስልሽ መወሰን ያለብኝ ነገር ስለሆነ መምረጥ ያለብኝ ነገር ነውና በቤትሽ ደግሞ ግዴታ መምረጥ ያለብሽ ነገር ነው የምትመርጪው። ምንድን ነው የምትመርጠው? በቃ ከኛ ምንም የሚበልጥ ነገር መጥቶ ነው ወስኜ ግዴታ ያን ነገር ማድረግ ስላለብኝ ነው። እና ልጅቷ ትናንትና ደውላ እኔም አላመንኳትም ነበረ፣ ግን በቃ ጌታን አለቀሰች ምናምን ነገር ነው። አላመንኳትም ነበር። ትናንትና ደውላልኝ ስምልና ስትል ነው ያመንኩት። ስለዚህ ይሄንን የዛሬ የመጨረሻ ቀን ብዬ ይሄንን ነገር አስተጋጀው እኮ። ለምን ወደ ገደለው አትገባም? ምንድነው? ምን ለማለት ፈልገህ? በቃ ልጅቷ አርግዛለች።
ማለት ነው? ማታ አርግዛለች። በቃ አርግዣለሁ አለችኝ። ስለዚህ ደግሞ አዎ ከኔ ስለዚህ በቃ እኔ ደግሞ እየቀለድክብኝ ነው ሚኮ። ምንድነው የምቀልደው? ምንድነው ላ ነገር አዘጋጅታ አርግዛለች ማለት ነው እኮ ያዘጋጀሁት የመጨረሻ ቀን ስለሆነ ነው። ምን ማለት ነው? ምን ማለት ነው ይሄ? አርገዘች እኮ ነው እያልከኝ ያለው። እያዳመጥከኝ ነው እኮ። ታዲያ ምን ላድርግ? በጣም ተሳፍራለች። አንቺ ሩት እንደዚህ ነው የምትዩት እና እንደዚህ ነው የምትዩት። በጥፊ ለምንድን ነው የምትመጪኝ ታዲያ? አዎ እመታለሁ። ምን ለምንድን ነው የምትመጪኝ? ባለፈው እነዛ አደረከኝ። አሁን ደግሞ ድጋሚ ሌላ ነገር ታመጣለህ እኮ። ታዲያ ድንገት ተፈጠረ ነገር ነው። ታዲያ ልጁ ትጂ ልጄን ትችው አንቺ ወደ ትሪምታ። ታዲያ እኔን ጋር ለምን መጣክ? እሺ ነይ ተረጋጊ። ቆይ አልፈልግም፣ ልቀቀኝ። ተረጋጊ። እየነገርኩሽ አይደል? አልፈልግም። ምነው እንደዚህ ማያረግሽ? ምነው እንደዚህ ማያረግሽ? አይመለከትም። በቃ ጋይስ ልቀቀኝ። ለማንኛውም ነይ፣ በቃ ነይ። ለማንኛውም ፕራንክ እያደረኩሽ። ኧረ ፕራንክ ተው እንጂ ልቀቀኝ። ጌታ ፕራንክ ነው። ጌታ ቤተሰቦችም ያቅም ጌታ ማርያምን ማርያምን ፕራንክ ነው። ተቀመጭ። ጌታም ፕራንክ ነው። የምሬ ነው። ፕራንክ አይመለከተኝም። ማርያምን ፕራንክ እንደዚህ ነገር ይቀለዳል። ኧረ አንቺ ግን በስመ አብ እንደዚህ አይነት ፕራንክ ማለት ፕራንክ ነው። ጌታም ፕራንክ ነው። ተቀመጭ። በቃ ፕራንክ ነው አልኩሽ። ልቀቀኝ። ልቀቀኝ። ዞር በል። አልፈልግም። ጌታን አንቺን ብቻ አይደለም አልፈልግም። አትንካኝ። በራሴ እጅ ጋይስ ጌታ ለቤተሰቦችም አልነገርኳቸውም። ቤተሰቦችም ፕራንክ ነው ሩት ምን አይነት ስሜት ለኔ ያላት ምናምን የሚለውን ነገር ለማየት ነው። ጭርጭርጭር ጨራርሽ። በስማ ቲማት አትንካኝ። ደገመች። ቲማቲም ነው መሰለሽ ቤትሽ። ጌታ አትንካኝ። ሰውዬ ጌታን ይቅርታሽ። ምንም ይቅርታ አልፈልግም። ዘበል የኔ ቆንጆ ይቅርታ። አንቺ እንደዚህ አትማጪ። እጁ አጭር ነው። ዱላ በሉት እንዴ ዶሮ ተጠቃለ አይኔ ሁላ ቀላ። ሁለተኛ እንደዛ ነው ፕራንክ እናታረክ ሰማ ህይወትን ነው ማሳጣ ሰውዬ። ጌታም ፕራንክ ነው ጋይስ። ይቅርታሽ ለእናንተም አልነገርኳችሁም፣ ግን በቃ እናንተም ምን ታላለጋላችሁ የሚለውን እና በጥፊ እያላችሁ ነበረ። እማን ነገር ነው ፕራንክ ማድረግ ጀመር። አርግዛለች ነው ይበል። ያረገዘችው ደግሞ እኮ አዩ ነች። መጀመሪያ አዩ ነች ብላት ኖሮ ማለት ነው እዚህ ጋር ላይ ነበር የሚጨርሰው ሁሉ ነው። እሺ በቃ ይቅርታ አልኩሽ። እና አዩ ካንተ እንድታርግዝም ትፈልጋለህ? ኧረ ኧረ ኦኬ። ሀሳብ የራሱ ሌላ ነገር ነው። ልቀቀኝ እዛ። ኦኬ። እና ጋይስ ፕራንክን እያረኳችሁ ነበር። እናንተንም ቤተሰቦችም አገኘኋችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ሳምንቱ አሪፍ ሳምንትና ቆንጆ ሳምንት ይሁንላችሁ ማለት ነው። እኔ ጨርሻለሁ። ቤተሰብ መልካም ጊዜ ይሁንላችሁ፣ መልካም ሳምንት ይሁንላችሁ። ግን በቃ እንመለሳለን። ብድሩን የማይመልስ ልጅ አይወለድ ይላል። እንመለሳለን። በጥፊ ዘጋሽ። ደህና ሁኑ። እወዳችኋለሁ። ባይ ባይ ባይ።